ሶስት ቪዲዮ ኤዲት ማድረጊያ ሶፍትዌሮች። አንደኛ CapCut። በስልካችን ከሆነ የምንጠቀመው CapCut አሪፍ አማራጭ ነው። ለመጠቀም ቀላል እና የተለያየ ኢፌክቶች አብሮት ይሰጠናል። ሁለተኛ Adobe Premiere Pro። አሪፍ አማራጭና ብዙ ኮንቴንት ክሪኤተሮች የሚጠቀሙበት ሶፍትዌር ነው እና ደግሞ ሬንደር ላይ ምንም አይነት ኳሊቲ ሎስ የለውም። ሶፍትዌሩ ፍሪ አይደለም ግን ከምን ዌብሳይት እንደምታገኙት ኮሜንት ላይ አስቀምጥላችኋለሁ። የመጨረሻው DaVinci Resolve። ብዙ ፊልሞች የተሰሩበት ሶፍትዌር ሲሆን ከለር ግሬዲንግን ሲሪየስሊ መውሰድ ከፈለጋችሁ አሪፍ አማራጭ ነው። ይሄ እኛም ተጠቀመው ላይት ነው። አምራ መቶዲ ይባላል። የፊልም ላይ ስለሆነ ምንም ማለት ፍሪከራ ነው አይበት። በዛ ላይ ደግሞ ከሶፍት ቦክስ ጋር ፔር ስናደርገው ላይን የሚስብ ሉክ ይሰጠናል። ካሉት ፊቸሮች ውስጥ አንዱ የራሱን ስልክ አፕ ስላለው ኮኔክት በማድረግ የራሱን አውትፑት አጅስት ማድረግ እንችላለን። ሌላው ደግሞ የራሱን ላይት ኢፌክት ስላለው እነሱን መጠቀም እንችላለን። በአጠቃላይ ፊልም ሜኪንግ ሲሪየስ መውሰድ ከፈለጋችሁ ለፊልም የሚሆኑ ላይቶች ላይ ኢንቨስት ታደርጉ የተመረጠ ነው። ለበለጠ ፊልም ሜኪንግ ቲፕ ፎሎ ማድረግ እንዳይረሳ። እስካሁን የሚሰሩ ፊልሞች በምን ኤዲት የሚደረጉ ይመስላችኋል? እንደነ DaVinci Resolve፣ Filmora ወይም ደግሞ CapCut ከዛሬ የተለያዩ ሶፍትዌሮች ተሰርተዋል። ዛሬ ግን አንዱን ላስተዋውቃችሁ። Adobe Premiere Pro ይባላል። በዚህ የቲክቶክ አካውንት ስለ Adobe Premiere Pro ማወቅ ያለባችሁን ነገር ፍትፍት አድርጌ የማጎርሳችሁ ይሆናል። ናቲ ኤዲትስ ነኝ። ፎሎ ማድረግ እንዳትረሱ። የኛ ቪዲዮዎች ጥራት አላቸው። 4K ወይስ 1080p በየትኛው የምንቀርጽ ነው ይመስላችሁ? ግን እኛ የምንቀርጸው በ720 ነው። ምክንያቱም ሁሉም ሶሻል ሚዲያ ራሱን የቻለ ኮምፕሬሽን ሲስተም አለ። ሰው በትልቅ ኳሊቲ ስንቀርጽ ላርጅ የሆነ ሳይዝ ነው የሚኖረው። ላርጅ ሳይዝ ደግሞ ኮምፕሬሽንን ያመጣል። 4K አትቀርጹ አንልም። የምትቀርጹ ከሆነ ግን ኤክስፖርት ሴቲንጋችሁን አጀስት በማድረግ ሃይ ኳሊቲ ማግኘት ትችላላችሁ። በየቀኑ ፊልም ሜኪንግ ቲፕስ ስለምንለቅ ፎሎ ማድረግ እንዳይረሳ። Here are 4 of the best video editing apps for 2024. First up, CapCut for viral trending effects, also great for creating captions for your videos. Second, VN Editor, the best all-rounder to edit your videos. Number 3, LumaFusion, to edit the most advanced videos. And number 4, Vita, a template-based editor with dynamic effects and filters. If you're using a low-end PC or a laptop to edit your videos, well, here's how you can edit 10 times faster by changing these settings. Open up Premiere Pro, now head to Edit and Preferences. Select Memory and dedicate as much RAM as possible to Premiere Pro. Finally, head to your media and uncheck the hardware acceleration decoding. And that's it. Be sure to follow for more editing tips. ቪዲዮ ከመቅረጻችን በፊት ማወቅ ያለብን ነገር የድምጽ ኳሊቲ ከቪዲዮ ኳሊቲ በላይ ዋጋ አለው። ለምሳሌ ይሄን ቪዲዮ ሰው ሊያየው ይችላል አሪፍ ድምጽ እስካለው ድረስ። ግን ይሄ ቪዲዮ ጥራት ቢኖረው በድምጽ ምክንያት ብቻ ላናየው እንችላለን። ሶ ለድምጻችን ሴንሲቲቭ መሆን አለብን። እንዴት የቪዲዮአችንን ኦዲዮ ከዚህ ወደዚህ ማሻሻል እንችላለን? አንደኛና በቀላሉ የምናገኘው አማራጭ ስልካችንን እንደ ማይክ መጠቀም ነው። ቪዲዮ በስልካችን እየተቀረጽን ከሆነ ደግሞ ኦዲዮም በሌላ ስልክ መቀረጽ እንችላለን። ማይክ መግዛት ከቻላችሁ ደግሞ ላቭ ማይኮች አሪፍ አማራጭ ናቸው። የኦዲየንስ ሳይንስ ሳይረብሽ ላፋችን ቀረብ ማድረግ እንችላለን እና ደግሞ አሪፍ የሆነ የድምጽ ኳሊቲ ይሰጡናል። እንዴት ነው ስልካችንን እንደ ማይክ የምንጠቀመው? ስልካችሁ ላይ በሚገኘው ቮይስ ሪከርዲንግ አፕ ኦዲዮ ሪከርድ ማድረግ ትጀምራላችሁ። ከዛ ቪዲዮን አስጀምራችሁ ሁለቴ ታጫውታላችሁ። ቪዲዮን ቀርጻችሁ ከጨረሳችሁ በኋላ የምትፈልጉ ሶፍትዌር ላይ ከተታችሁ ሲንክ ማድረግ ትጀምራላችሁ። ሶ ባጨበጨባችሁበት ጊዜ ኦዲዮ ስፓይክ ስለሚያደርግ ሲንክ ለማድረግ ይቀላል። በየቀኑ ፊልም ሜኪንግ ቲፕስ ስለምንለቅ ፎሎ ማድረግ እንዳይረሳ። ግን ይሄ እኛም ተጠቀመው ላይት ነው። አምራ መቶዲ ይባላል። የፊልም ላይ ስለሆነ ምንም ማለት ፍሪከራ ነው አይበት። በዛ ላይ ደግሞ ከሶፍት ቦክስ ጋር ፔር ስናደርገው ላይን የሚስብ ሉክ ይሰጠናል። ካሉት ፊቸሮች ውስጥ አንዱ የራሱን ስልክ አፕ ስላለው ኮኔክት በማድረግ የራሱን አውትፑት አጅስት ማድረግ እንችላለን። ሌላው ደግሞ የራሱን ላይት ኢፌክት ስላለው እነሱን መጠቀም እንችላለን። በአጠቃላይ ፊልም ሜኪንግ ሲሪየስ መውሰድ ከፈለጋችሁ ለፊልም የሚሆኑ ላይቶች ላይ ኢንቨስት ታደርጉ የተመረጠ ነው። ለበለጠ ፊልም ሜኪንግ ቲፕ ፎሎ ማድረግ እንዳይረሳ። እንደ አንድ ፊልም ሜከር ሁለት የምንጠቀማቸው አፕሊኬሽን ኖሽን። ይሄ ኖት የምናዘጋጅበት አፕሊኬሽን ሲሆን ፕሪ ፕሮዳክሽን ለመስራት በጣም ጠቃሚ ነው። በተለይ በግሩፕ የምትሰሩ ከሆነ ሐሳባችሁን እየተለዋወጣችሁ ለመስራት ያስችላል። ካነን ካሜራ ኮኔክት ራሳችንን ፍሬም ለማድረግና ሪከርድ ለማድረግ የምንጠቀምበት አፕ። በተጨማሪም የካሜራችንን ሴቲንግ በስልካችን መቆጣጠር ያስችላል። ለበለጠ ፊልም ሜኪንግ ቲፕስ ፎሎ ማድረግ እንዳይረሳ። ቪዲዮ ስትቀርጹ ማሰብ ያለባችሁ ነገር ቢኖር ስለ አስፔክት ሬሽዮ ነው። አስፔክት ሬሽዮ ማለት የቪዲዮአችን ቁመትና ስፋት ነው። ለምሳሌ ለቲክቶክ ወይም ለኢንስታግራም ከሆነ የምትቀርጹት ቪዲዮአችን 9:16 ቢሆን የተመረጠ ነው። ሞር ላይክ ለዩቲዩብ ከሆነ ደግሞ
16:9 አሪፍ ነው። ሶ ይሄን ካልን ጥቅሙን ደግሞ ልንገራችሁ። ለፈለጋችሁት ሶሻል ሚዲያ ፕላትፎርም ያለ ክሮፕ ፋክተር መልቀቅ ትችላላችሁ። በየቀኑ ፊልም ሜኪንግ ቲፕ ስለምንለቅ ፎሎ ማድረግ እንዳይረሳ። ቀጣይ ቪዲዮችን ኤዲት ስታደርጉ ይህን ቀላል ትራንዚሽን መጠቀም ትችላላችሁ። ፊልም በርን ይባላል እና እሱን ለመጠቀም ዩቲዩብ ላይ ገብታችሁ ፍሪ ፊልም በርን ትራንዚሽን ብላችሁ ሰርች ብታደርጉ የተለያዩ አማራጮች ታገኛላችሁ። እና አንዴ ዳውንሎድ ካደረጋችሁ በኋላ ኤዲት የምታደርጉበት ሶፍትዌር ላይ ከታችሁ ብሌንድ ሞዱን ወደ ስክሪን ትቀይራላችሁ። እሱን ደግሞ ከሳውንድ ኢፌክት ጋር አብራችሁ በመጠቀም ጊምባል ስሙዝ የሆነ ፉቴጅ ይሰጣችኋል። ግን ካፕከት፣ ፕሪሚየር ፕሮ ወይም ሌሎች ኤዲቲንግ ሶፍትዌር ተጠቅማችሁ አንድ አይነት ውጤት ማግኘት ትችላላችሁ። ለምሳሌ ካፕከት ላይ ቪዲዮአችሁን ኢምፖርት ካደረጋችሁ በኋላ ስቴብላይዝ የሚል ኦፕሽን ታገኛላችሁ። ከዛ ኢንተንሲቲውን እንደምትፈልጉት ማስተካከል ትችላላችሁ። ይሄ ፕሮሰስ ለሁሉም ሶፍትዌሮች አንድ አይነት ነው። ግን ይህን ኢፌክት ስትጠቀሙ ቪዲዮአችሁን ክሮፕ ስለሚያደርገው ኳሊቲያችሁን ይቀንስባቸዋል። በዛ ላይ ደግሞ ሁሌ ፐርፌክት የሆነ ሪዛልት አይሰጣችሁ። ከዛ እንደ ባካፕ ብትጠቀሙት የተመረጠ ነው።